ሰላም ጤና ይስጥልን የአፍላገ ጥበባት ቤተሰቦች። በዛሬው መረጃ ጥቆማችን የዓለም ቁጥር አንድ ባለሀብት የሆነው ኤለን መስክ ስለ ኢትዮጵያ አከራካሪ ሀሳብ ሰጥቷል። የሰጠው ሀሳብ ምንድን ነው የሚለውን እንመለስበታለን። ዘለንስኪ ፑቲንን ተማጽነዋል። ዘለንስኪ ለፑቲን በደብዳቤ ያቀረቡትን ጥያቄና መልሱ ምን እንደሚመስል እንመለስበታለን። የ2026 ዓለም ዋንጫ አዳዲስ ህጎች ምን ናቸው የሚለውን በዝርዝር እንመለስበታለን። ለፓስፖርት በአካል አሻራ መስጠት ሊቀር ነው። ሙሉን ዜና በዝርዝር ይጠብቁን። የአሜሪካ መንግስት በአፍሪካ የሚሰጠውን የቪዛ አገልግሎት ለማሻሻል በርካታ የቪዛ መስጫ ኤምባሲዎችና ቆንስላዎችን ቁጥር ለመቀነስ ወስኗል። ድርጊቱ ምን ተጽዕኖ ይኖረዋል? የኢትዮጵያን ጉዳይ እንዴት ይታያል? የሚለውን በዝርዝር እናቀርባለን። ዝርዝሩን ተከታተሉን። ኤለን መስክ ስለ ኢትዮጵያ አከራካሪ ሀሳብ ሰጠ። አሜሪካዊው ቢሊዮነር ኤለን መስክ ሴኔጋላዊቷ ስራ ፈጣሪ ማጋቴ ዋድ ሰሞኑን በማህበራዊ ትስስር ገጹ ያጋራቸውን ትዊት ተከትሎ ሀሳቡን ያጋራ ሲሆን ርዕሰ ጉዳዩ ትልቅ የመከራከሪያ ነጥብ ሆኗል። ማጋቴ ዋድ ኢትዮጵያ በቅኝ ግዛት አልተገዛችም፣ ቅኝ ግዛት ባትገዛም ግን ድሃ ነች። ሆኖም ቪየትናም በፈረንሳይ ቅኝ ግዛት ስር የቆየች እንዲሁም ለ10 ዓመታት በአውዳሚ ጦርነት ውስጥ ብትቆይም ዛሬ ላይ ድህነትን ታሪክ አድርጋ በልጽጋለች በማለት የጻፈች ሲሆን ኤለን መስክም አዎ በማለት የማጋቴ ዋድን ሀሳብ የሚጋራ መሆኑን ገልጿል። ይህንንም ተከትሎ ርዕሰ ጉዳዩ ትልቅ የመከራከሪያ ነጥብ ሆኖ ብዙዎች የየበኩላቸውን ሀሳብ እያንጸባረቁበት ይገኛል። ዘለንስኪ ፑቲንን ተማጸኑ። የዩክሬኑ ፕሬዝዳንት ዘለንስኪ ጦርነቱን ለማቆም ከሩሲያ አቻቸው ቭላዲሚር ፑቲን ጋር በገለልተኛ ሀገር ፊት ለፊት ለመወያየት በቀጥታ ለሩሲያው መሪ ቭላዲሚር ፑቲን የተማጽኖ ደብዳቤ የጻፉ ሲሆን ደብዳቤውም ክሬምሊን መድረሱን በክሬምሊን በኩል ተረጋግጧል። ዘለንስኪ ውይይቱ በቱርክ፣ ስዊዘርላንድ ወይም አረብ ሀገራት እንዲሆንና ከተኩስ ማቆም እስከ ምርኮኞች ልውውጥ ያሉ አጀንዳዎች እንዲያካትት ጠይቀዋል። ክሬምሊን ፑቲን ለመወያየት ፈቃደኛ መሆናቸውን ቢገልጽም ውይይቱ በገለልተኛ ሀገር ሳይሆን በሞስኮ መሆን አለበት በማለት የቦታ ምርጫውን ውድቅ አድርገውታል። ዘለንስኪ ወደ ሞስኮ የመሄዱን ፑቲን ደግሞ በንግግር ወቅት ተኩስ የማቆሙን ሀሳብ ቀደም ሲል ውድቅ ማድረጋቸው ለሂደቱ ፈተና ሆኗል። ይሁን እንጂ በዕለቱ ሁለቱ ሀገራት 185 የጦር ምርኮኞችን የተለዋወጡ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕና የአውሮፓ ህብረት የፊት ለፊት ንግግር ሀሳቡን ደግፈውታል። የ2026 የዓለም ዋንጫ አዳዲስ ህጎች የጸደቁበት ሲሆን ህጎቹም እንደሚከተለው ናቸው። የ5 ሴኮንድ ገደብ፣ ተጫዋቾች ከሜዳ ውጭ የሆነን ኳስ በእጅ ለመወርወርና የግብ ጠባቂ ምትን ለመምታት 5 ሴኮንድ ብቻ ነው የሚሰጣቸው። አፍን የመሸፈን ክልከላ፣ ከተጫዋቾች ወይም ከዳኞች ጋር በሚፈጠር ጭቅጭቅ ወቅት አፋቸውን በእጃቸው የሚሸፍኑ ተጫዋቾች በቀጥታ የቀይ ካርድ ቅጣት ይገጥማቸዋል። ሜዳን ጥሎ የመውጣት ቅጣት፣ ማንኛውም ብሔራዊ ቡድን ጨዋታውን ተቃውሞ ሜዳውን ጥሎ ከወጣ ከባድ ቅጣትና ውሳኔ ይተላለፍበታል። የግዴታ ሕክምና ጊዜ፣ አንድ ተጫዋች ተጎድቶ ሕክምና ካገኘ በኋላ ጨዋታው ሳይቋረጥ ከሜዳ ውጭ ለ1 ደቂቃ ቆይቶ መግባት አለበት። የ10 ሴኮንድ ተጫዋቾች ቅያሬ፣ የተቀየረ ተጫዋች በ10 ሴኮንድ ውስጥ ከሜዳ መውጣት አለበት። ይህ ካልሆነ የሚተካው ተጫዋች ወደ ሜዳ ከመግባቱ በፊት ለ1 ደቂቃ መጠበቅ አለበት። ይህም ቡድኑን ለጊዜው በ10 ተጫዋቾች እንዲጫወት ያስገድደዋል። የቫር ጣልቃ ገብነት፣ ኳስ በቆመበት ሰዓት የማዕዘን ወይም የቅጣት ምት ከመመታቱ በፊት የሚሰሩ ጥፋቶችን የቪዲዮ ዳኛው ማለትም ቫር አይቶ ቅጣት የመስጠት ስልጣን ይኖረዋል። የቫር ምርመራ መስፋፋት፣ የቪዲዮ ዳኛው ማለትም ቫር በስህተት የተሰጡ የማዕዘን ምቶችንና በስህተት የተሰጡ ሁለተኛ ቢጫ ካርዶችን አይቶ የመሻር መብት አለው። የካርድ መሰረዝ፣ ተጫዋቾች በካርድ መከማቸት ምክንያት ፍጻሜው እንዳያመልጣቸው ቢጫ ካርዶች ከምድብ ጨዋታዎች በኋላና ከሩብ ፍጻሜ ጨዋታዎች በኋላ ሙሉ በሙሉ ከሪካርዳቸው ላይ ይደመሰሳሉ። ግዴታ የሆነ የውሃ እረፍት፣ ስታዲየሙ የሙቀት መጠኑ ምንም ይሁን ምን ወይም ጣሪያው የተዘጋ ቢሆንም በእያንዳንዱ ጨዋታ በሁለቱም አጋማሽ 22ኛው ደቂቃ አካባቢ የ3 ደቂቃ የግዴታ የውሃ እረፍት ይኖራል። በስታዲየሙ የጠርሙስ ክልከላ፣ ደጋፊዎች ጠንካራ የሆኑ እንደገና ጥቅም ላይ ሊውሉ የሚችሉ የውሃ ጠርሙሶችን ይዘው መግባት በጥብቅ የተከለከለ ነው። ተመልካቾች እስከ 590 ሚሊ ሊትር የሚይዝ አንድ በፋብሪካ የታሸገ ለስላሳ የፕላስቲክ ጠርሙስ ብቻ ይዘው መግባት ይችላሉ። ለፓስፖርት በአካል አሻራ መስጠት ሊቀር ነው። ዜጎች ፓስፖርታቸውን ቤታቸው ሆነው መጨረስ ይችላሉ ተብሏል። የኢሚግሬሽንና ዜግነት አገልግሎት ተገልጋዮች ለአሻራ በአካል መገኘት ሳያስፈልጋቸው የፓስፖርት አገልግሎትን በኦንላይን ብቻ ማግኘት የሚችሉበት አዲስ አሰራር እየተዘረጋ መሆኑን አስታውቀዋል። የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት እንደገለጹት አዲሱን አሰራር ለመተግበር የፓስፖርት ሲስተሙ ከፋይዳ ዲጂታል መታወቂያ ጋር እየተቀናጀ ይገኛል። ይህም ዜጎች በፋይዳ ላይ ያለውን መረጃ በቀጥታ በመጠቀም ከቤታቸው ሳይወጡ ፓስፖርታቸውን በእጃቸው እንዲያገኙ ያስችላቸዋል። በተጨማሪም በኦንላይን ምዝገባ ስም የሚፈጸሙ ማጭበርበሮችን ለመከላከል አንድ ሰው
ከአንድ ቦታ ሆኖ ከ10 በላይ ሰዎችን መመዝገብ እንዳይችል ጥብቅ የቁጥጥር ስርዓት መዘርጋቱን ተቋሙ አስታውቋል። የአሜሪካ መንግስት ለአፍሪካ የሚሰጠውን የቪዛ አገልግሎት ለማሻሻል አሁን ያሉትን 50 የቪዛ መስጫ ኤምባሲዎችና ቆንስላዎች ቁጥር ወደ 20 ዋና የክልል ማዕከላት ማለትም ሪጂናል ሀብስ ለመቀነስ ወስኗል። ከዚህም ጋር በተያያዘ አዲስ አበባ ኢትዮጵያ፣ አክራ ጋና፣ ዳካር ሴኔጋል፣ ጅቡቲ፣ ካምፓላ ኡጋንዳ፣ ኪጋሊ ሩዋንዳ፣ ኪንሻሳ ኮንጎ፣ ላጎስ ናይጄሪያ፣ ናይሮቢ ኬንያ፣ አቢጃን አይቮሪ ኮስት፣ ዳሬ ሰላም ታንዛኒያ፣ ሎሜ ቶጎ፣ ሉዋንዳ አንጎላ፣ ማላቦ ኢኳቶሪያል ጊኒ፣ ሞኖሮቪያ ላይቤሪያ፣ ፖርት ሉዊስ ሞሪሼስ፣ ፕራያ ኬፕ ቨርዴ፣ ያውንዴ ካሜሩን፣ ኬፕታውን ደቡብ አፍሪካ እና ጆሃንስበርግ ደቡብ አፍሪካ የተመረጡ ዋና ዋና ማዕከላት ናቸው። ከእንግዲህ በዝርዝር ውስጥ ያልተካተቱ ሀገራት ዜጎች የቪዛ ቃለመጠይቅና የጣት አሻራ ሂደቶችን ለማጠናቀቅ በራሳቸው ወጪ ወደ እነዚህ የቅርብ ማዕከላት መጓዝ ይጠበቅባቸዋል። በመሆኑም ኢትዮጵያውያንም አዲስ አበባ በሚገኘው የአገልግሎት መስጫ ማዕከል አገልግሎት ማግኘት የሚችሉ መሆኑ ተገልጿል። አብራችሁን ስለነበራችሁ እናመሰግናለን። ተመሳሳይ መረጃዎችን እንዲደርሷችሁ ሰብስክራይብ ማድረግን አይዘንጉ።